የአርሰናል ህልም። እግር ኳስ የኳስ ጨዋታ ብቻ አይደለም። በቢሊዮን የሚቆጠሩ ሰዎች የልብ መግባቢያ ቋንቋ ነው። ዛሬ በመላው ዓለም የሚሊዮኖችን ደጋፊ ስሜት የነካ ታሪክን ነግራቸዋለን። ክለቡ ዛሬ የደረሰበት ተስፋ ላይ ለመድረስ 2 አስርተ ዓመታቶችን አስቆጥሯል። ወጣቶችን ተስፋ አድርጎ የተገነባው ቡድን ህልሙን ለማሳካት ሰርቷል። ደጋፊዎች ደግሞ በክለባቸው ፍጹምነት ነበራቸው። ይሄ ታሪክ ስሜታችንን የሚፈታተነውና አሸናፊ ለመሆን ረጅም ጊዜን ያስቆጠረው የእንግሊዙ ክለብ አርሰናል ታሪክ ነው። ዛሬ በዓለም ዙሪያ በሚሊዮን የሚቆጠሩ የእግር ኳስ ደጋፊዎች የአርሰናል ክለብን አልሸነፍ ባይነትና የብስለት ጉዞ በግርምት እየተከታተሉት ነው። ትዕግስትና ታማኝነት በተለይም በእግር ኳስ ጉልበት ኖሮት ተጽዕኖ መፍጠር ሲችል በአርሰናል መመልከት ተችሏል። በእንግሊዝ አንድ ክለብ ከደረጃም ብዙም ሳይርቅ ዓመታትን አስቆጥሮ ለአሸናፊነት ተመልሶ በመምጣት ታሪክን ሊጽፍ ከጫፍ ደርሷል። አርሰናል ለበርካታ ደጋፊዎች የክለቡ ረጅምና ፈታኝ ጉዞ ህመም ፈጥሮ ቆይቷል። የመጨረሻውን የፕሪሚየር ሊግ ዋንጫ ካነሳ 20 ዓመታት አልፈውታል። የ20 ዓመት ተስፋ፣ ፍርሃት፣ ቡድንን ማዋቀርና ጠባቂነት። ነገር ግን እውነተኛ ደጋፊዎች ህልማቸውን አላቋረጡም ነበር። ምክንያቱም እግር ኳስ አንድ ወሳኝ ትምህርትን ሰጥቷቸው አልፈዋል። ባመንክበት መንገድ የምትቀጥል ከሆነ አንድ ቀን ያ ሞመንት ወደ አንተ ይመጣል። በዚህ ዓመት ለክለቡ ካለፉት ዓመታቶች በተለየ የተፈለገው ቀን የቀረበ ይመስላል። ወጣቱ የአርሰናል ቡድን በጀግንነት በብስለትና ከልባቸው እየተፋለሙ ነው። እያንዳንዱ ጨዋታ ወደ ስኬት ማማቸው እያቀረባቸው ይመስላል። እግር ኳስ አንዳንድ ጊዜ ውብ የሆነውን ታሪክ በስተመጨረሻ የፉትቦል የፍጻሜ ደቂቃዎች ላይ ይጽፋል። አርሰናል ከኤቨርተን ባደረገው የፕሪሚየር ሊግ ጨዋታ ምታት ተብሎ የሚገለጽን ትዕይንት ተመልክተናል። ዶማን የተባለ የ16 ዓመት ታዳጊ ተቀይሮ ወደ ሜዳ ገባ። ወጣቱ ከፍርሃት የራቀና የአሸናፊነት ጉልበትን ይዞ ነበር። የአርሰናል ታዳጊዎች በክለቡ የቅርብ ጊዜ ታሪክ ሲረበሹ አይታዩም። ፉትቦልን በፓሽን ይጫወቱታል። ዶማን ተቀይሮ በገባበት የመጨረሻ ደቂቃ ሁኔታዎችን መለወጥ ችሏል። በመጀመሪያ ለጎል የሚሆን ኳስ መቀበል ቻለ። ብዙም ሳይዘገይ ደግሞ ራሱ ግን ማስቆጠር ችሏል። በስታዲየም ውስጥ የተሰማው የ60,000 ሕዝብ ድምፅ በድንገት አስተጋባ። ይሄ ከለንደን በመነሳት አፍሪካን፣ ኤዥያንና መላ ዓለምን ያካተተ ደስታ ነበር። የአርሰናል ደጋፊዎች በህብረት አንድ ላይ ቆመው መደሰት ችለዋል። ጓደኛ ማቾች በደስታ ተቃቅፈዋል። ቤተሰብ በቤት ውስጥ ጣራ ውስጥ ከሚያስተጋባ ድረስ ተደስቷል። ምክንያቱ ደግሞ እግር ኳስ በደስታ ምክንያት ያልተለመደን ጉልበት አውጥተህ እንድትጠቀም ያስገድዳል። በተመሳሳይ መልኩ የዘንድሮ የዋንጫ ፉክክር ወደ ሌላ ድራማዊ ክስተትም እያመራ ነው። የዘንድሮ የአርሰናል ተቀናቃኝ የዋንጫ ተፎካካሪ ቡድን ማንቸስተር ሲቲ በተመሳሳይ ቀን በነበረው ጨዋታ ነጥብ ጥሏል። ለሻምፒዮንነት የሚደረገው የዋንጫ ፉክክር ግልጽ እየሆነ መጥቷል። አርሰናል ህልሙን ለማሳካት አንድ ደረጃ ወደፊት ቀርቧል። የአርሰናል ታሪክ አሁን ተሰልፎ ለክለቡ ከሚጫወቱትም በላይ የሚያስታውሰን ነገር አለ። ሌጀንድ ስለሆኑትና ክለቡን ስለገነቡት አርሰን ቬንገር። አርሰን የክለቡን አጥቂ ቡድን ውብ እግር ኳስ፣ ኢንተለጀንስና ዲስፕሊን አስተዋውቋል። በሱ የመሪነት ዘመን አርሰናል ሌጀንድ የሆነውን ቡድን በእግር ኳስ ታሪክ ማስመዝገብ ችሏል። ኢንቪዚብልስ። ይሄ ቡድን ዓመቱን ሙሉ ሳይሸነፍ ያጠናቀቀ ነበር። የአርሰናል ሌጀንድ የሆኑ ተጫዋቾች አለን ራይትና ቴሪ ሄንሪ ይህን ወጣት ቡድን ሲመለከቱት ከልባቸው ስሜታ የሆነው ደስታቸውን እየገለጹ ነው። ወጣት መሪ በመልበሻ ቤት ውስጥ ተከስቷል። አሰልጣኝ ማይክል አርቴታ ለአርሰናል በተጫወተበት ወቅት የክለቡን አይደንቲቲ ማወቅ ችሏል። በአሰልጣኙ አሁንም የሚጠራጠሩ አሉ። ቡድኑ በትግል ውስጥና ወጥ አቋም ሳያሳይም ቆይቷል። አርቴታ እየገነባ በነበረው ቡድን እምነት ነበረው። ቀስ በቀስም እያደገ የመጣ ይመስላል። በራስ መተማመናቸውም ጨምሯል።
ዛሬ የአርሰናል ተጫዋቾች እግር ኳስን ያለ ፍርሃት ተጫውተው እያሸነፉ ነው። እንዲህ ያለው ክስተት ለአርሰናል ደጋፊዎች ከዋንጫ ፉክክርም በላይ ደስታን ይሰጣቸዋል። ምክንያቱም ተስፋቸው ተመልሷል። በዓመቱ መጨረሻ የፕሪሚየር ሊግ ዋንጫ የሚያነሳ ከሆነ የ20 ዘመኑ የቆይታ ጊዜ ፍጻሜ ይሆናል። ከአርሰናል ክለብ የትዕግስትን አስፈላጊነት እንማራለን። ታማኝ ለሆኑ ደጋፊዎች ደግሞ ሽልማታቸው ነው። አሸናፊነት የክለቡን ያለፈ ታሪክ የአሁኑንና የወደፊቱን ተስፋ ያስተሳስራል። ለተጫዋቾች የሌጋሲያቸው የመጀመሪያ ታሪክ ይጻፋል። ለአሰልጣኝ አርቴታ ያመነበት ፍልስፍና ሽልማቱ ነው። ለደጋፊዎች ደግሞ ታላቅ የተባለው የፉትቦል ደስታ ይበረከትላቸዋል። እግር ኳስ አንዳንድ ጊዜ ሁላችንም አንድ ከሆነ ግሎባል ፋሚሊ የተሰባሰብን ያስመስለናል። ስለ ፉትቦል ስናወራ የእግር ኳስ ስሜት፣ ትዕግስትና እምነት ዋጋቸውን እንድናቅ ክለቡ አስተምሮናል። በዓመቱ መጨረሻ ቀይና ነጩ ማሊያ ለባሾች ዋንጫ የሚያነሱ ከሆነ ደስታውና ፈንጠዝያው ከለንደንም ባለፈ ይሆናል። ሚሊዮኖች በዓለም ላይ ይደሰታሉ። በእግር ኳስ ህልም ለማሳካት ዓመታቶችን ታስቆጥራለህ። የመጨረሻው ደስታ ደግሞ የማይረሳ ይሆናል።